ሰላም ቤተሰቦች ዛሬ ወሳኝ በሆነ ቪዲዮ መጥቼላችኋለሁ። በተደጋጋሚ ወደ ህክምና ተቋም የምትመጡበት የጨጓራ ህመም ነው። ዛሬ በዚህ ቪዲዮ የጨጓራ ህመም ዋና ምልክቶች፣ በተለይ እናንተ የጨጓራ ህመም የማይመስሏችሁ ሁሉ ነገር ግን ብዙ መፍትሄ ያላገኛችሁበት ህክምና ተቋም የምትመላለሱበት ምልክቶች ምንድን ናቸው? እንደዚሁም ደግሞ የጨጓራ መንስኤው ምንድን ናቸው? ብዙዎቻችሁ የህክምና የምታደርጉት ወይም ደግሞ ብዙ ጊዜ ጨጓራ ብላችሁ የምታስቡት ጨጓራውን ጨጓራ በማለት በመሰየም እንጂ ከኋላ ያለው መንስኤ ምንድነው ብላችሁ ድጋሚ ላለመሄድ የሚደረግ ነገር አታደርጉም። ስለዚህ ዋና መንስኤዎች በተለይ ሲሪየስ የሆኑት ምንድናቸው የሚለውን በዚህ ቪዲዮ ነግራችኋለሁ። እንደዚሁም ደግሞ በኋላ ሲሪየስ ሆኖ ጉዳዩ ወደ ካንሰር ከተቀየረ በኋላ ልታደርጉ የማትችሏቸው ነገሮች ውስጥ ከመግባታችሁ በፊት ለካንሰር ጠቋሚ የሆኑት ምልክቶች ምንድናቸው የሚሉትና የጋራ የሆነ መፍትሄዎቻቸው ምንድናቸው። በተለይ ከመንስኤዎቻቸው ውጭ ሁሉም ጨጓራዎች ተመሳሳይ የሆነ መፍትሄ ያላቸው፣ እንደገና ደግሞ ለየአንዳንዱ መንስኤዎች ደግሞ የራሳቸው የሆነ መፍትሄ አላቸው። ስለዚህ ወሳኝ የሆኑ መፍትሄዎቹንም በስተመጨረሻ ነግራችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ፣ ብዙ ታተርፉበታላችሁ። እንደዚሁም ቪዲዮን ከመጀመራችሁ በፊት የኔ ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ፣ ላይክ ሼር በማድረግ ለምትወዱት ወዳጅ ዘመዶቻችሁ ሼር አድርጉላቸው። ወደ ቪዲዮ እንግባ። የመጀመሪያው የጨጓራ ምልክቶች ምንድናቸው ነው። እንግዲህ ብዙዎቻችሁ ከዚህ ከእምብርታችሁ በላይ አካባቢ የማቃጠል አይነት ስሜት፣ ምግብ አለመፈጨት፣ እንደዚሁም ሆዳችሁ የመወጠር አይነት ስሜት፣ እንደዚሁም ደግሞ እዚሁ የሆዳችሁ ህመም በምትነቁት ጊዜ ከባድ የሆነ የህመም ስሜት ሊሰማችሁ ይችላል። ከዚህም አልፎ ደግሞ ደረታችሁን ወደ ላይ የሚፍቅ እንደ ቃር ማለት ነው የሚያቃጥል፣ እንደዚሁም ወደ ጉሮሯችሁ በመምጣት የተለየ ጣዕም ምላሳችሁ ላይ መፍጠር መራራ አይነት ስሜት፣ አንዳንዶቻችሁ ደግሞ እዚህ ጉሮሯችሁ ላይ ያበጠ ነገር ያለ የመሰላችሁ ብትጎትቱት እንኳን የማይሳብላችሁ፣ አንዳንዶቻችሁ በሚደንቅ ሁኔታ ሳል ሁላ ሊኖራችሁ ይችላል። ደረቅ የሆነ ሳል፣ ሁል ጊዜ ትክ የሚል ሳል፣ እናንተ መንስኤው ሌላ ነው ብላችሁ እያሰባችሁት ያላችሁት ሊሆን ይችላል። ለአንዳንዶቻችሁ ደግሞ ምግብ ወደ ኋላ መምጣት፣ በተለይ ምግብ ከበላችሁ በኋላ ጥሩ ስሜት አለመሰማት ይኖራችሁና ምግቡ እንደገና ደግሞ ወደ ላይ የመጣ ይመስላችኋል። ያ ምግብ ወደ ላይ የመጣ የሚረብሻችሁ ያልተፈጨው ምግብ ማለት ነው። እንግዲህ ከዚህ አልፎ ደግሞ የህመም ስሜት ከጀርባ በጨጓራ ተመሳሳይ ከጀርባ የህመም ወይም የማቃጠል አይነት ስሜት ሊሰማችሁ ይችላል። እንደዚሁም ሙሉ ሰውነታችሁን የማቃጠል፣ መሃል እጅና መሃል እግራችሁን አካባቢ የማቃጠል አይነት ስሜት፣ የራስ ምታት አይነት ስሜት ሊሰማችሁ ይችላል። እንግዲህ ከዚህ የምትረዱት በጣም የተለያዩ አይነት ምልክቶች እንዳሉት ነው። ይሄ የተለያየ አይነት ምልክት ያለው የጨጓራ ህመም ሁላችሁም ላይ አንድ ላይ ኖር ይችላል። ምክንያቱም ምክንያቶቻቸው ከጀርባ ስለሚለያዩ፣ አንዳንዱ እንግዲህ ሳይፈጭ ምግብ ወደ ላይ የመምጣት ችግር ያለው በጨጓራና በደረታችሁ መካከል ያለው ኤሶፋገስ የምንለው የሱ ስፊንክተር ችግር ይሆንና ጋስትሮኤሶፋጂያል ሪፍሌክስ ዲዚዝ የምንለው አለ። አንዳንዱ ደግሞ እዛው ጨጓራ ላይ ያለ ከምትበሉት ምግብ ወይም ደግሞ ከምትወስዷቸው መድኃኒቶች ተነስቶ አሲድ የመርጨት ችግር ሊሆን ይችላል። አንዳንዱ ደግሞ ከሐሞት ጠጠር ጋር ብቻ የተለያየ አይነት መንስኤ ስለሚኖረው ተመሳሳይ አይነት ምልክት ሁላችሁም ላታሳዩ ትችላላችሁ። እነዚህ ሁሉ ግን የምታዩቸው የጨጓራ ምልክት ናቸው ተብለው ሊያዙ ይችላሉ። ይሄንን ካልኳችሁ እንግዲህ ቀጣይ የምንሄደው ምንድነው ዋና መንስኤዎች። በተለይ ብዙዎቻችሁ የምታውቁት ከምበላው ምግብ አንጻር ነው። ይሄ ጨጓራ ህመም የሚነሳው ከምበላው ምግብ አንጻር ነው ወይም ከምጠጣው ልትሉ ትችላላችሁ። አዎ እነዚህ በራሳቸው የጨጓራ ምልክታችሁ ሊያስነሱ ይችላሉ። ነገር ግን በጣም ሲሪየስ የሆኑ የጨጓራ መንስኤዎቻችሁ ግን እነዚህ ብቻ አይደሉም። ዋና ሲሪየስ የሆኑትን ነገሮች ደግሞ ካልነካችኋቸው ምግብ ስትበሉ ልትታመሙ ትችላላችሁ፣ የሆነ ነገር ስትጠጡ ልትታመሙ ትችላላችሁ። ነገር ግን ዋና የጨጓራ መንስኤ ምንድነው የሚለው መለየት ግን ያስፈልጋል። እንግዲህ ዋና የጨጓራ መንስኤ የምንላቸው የሐሞት ጠጠር ሊኖራችሁ ይችላል። ስለዚህ የሐሞት ጠጠር ካለባችሁ የጨጓራ ምልክት አይነት ስሜት ሊሰማችሁ ይችላል። የጨጓራ ካንሰር በጣም ሲሪየስ ከሆኑት ውስጥ አንዱ የጨጓራ ካንሰርም ካለ እንደዚሁ የጨጓራ ምልክት እየተሰማችሁ ሊቀጥል ይችላል። እንደዚሁም ፓንክሪያታይቲስ የምንለው ደግሞ የቆሽት ብግነት ወይም የቆሽት ኢንፌክሽን ህመም ካለባቸው አሁንም የጨጓራ ህመም አይነት ምልክት ሆኖ ሊቀጥል ይችላል። የምትወስዷቸው ጨጓራ ቁስለትን የሚፈጥሩ መድኃኒቶች፣ በተለይ በጣም በተለምዶ ለፔሪየድ የምትወስዱት፣ ለራስ ምታት የምትወስዱት፣ ለሪ የምትወስዱት አይነት እንደ አይቡፕሮፊን ዝርያ ያላቸው አድፊል፣ ጎፌን እያላቸው የምትወስዷቸው መድኃኒቶች ለጨጓራ ሌሎቹ ጠንቅ የሆኑ
መድኃኒቶች እና መንስኤዎች ናቸው። እንግዲህ እነዚህን መንስኤዎች ከነገርኳችሁ አሁን እነዚህን የጨጓራ ምልክቶች ቀለል አድርጋችሁ እንዳታዩአቸው የሚያደርጉ የጨጓራ ካንሰር ካለ ምልክቶቹ ምንድናቸው ወይም ደግሞ ለጨጓራ ካንሰር ለመመርመር የሚጠቁሟችሁ በጣም ወሳኝ የሆኑ አደገኛ ምልክቶች ምንድናቸው የሚለው ልንገራችሁ። እንግዲህ ጠቋሚ የምንላቸው ምልክቶች ውስጥ የመጀመሪያው እድሜ ነው። እድሜያችሁ ከ55 ዓመት በላይ ከሆነ እንደዚሁም ደግሞ የምታዩአቸው ምልክቶች ደም የሚያስተፋ ትውኪያ፣ ተደጋጋሚ ያለማቋረጥ የሆነ ደምን ባይኖረው ትውኪያ ካለ፣ የደም ማነስ ካለ፣ አይናችሁ በተለምዶ የወፍ የሚባለው ቢጫ የመሆን ነገር ካለ፣ እንደዚሁም ክብደታችሁ ከመጠን በላይ ሳትፈልጉ እየቀነሰባችሁ ከሆነ፣ እንደዚሁም ከዚህ በፊት የጨጓራ ሰርጀሪ አድርጋችሁ ከሆነ እነዚህ የጨጓራ ካንሰር ጠቋሚ ምልክት ወይም ደግሞ አደገኛ ምልክቶች ሊሆኑ ስለሚችሉ ምርመራ ማድረግ በተለይ እንደ ኢንዶስኮፒ አይነት ምርመራ ማድረግ ተገቢ ነው። ይህንን ከነገርኳችሁ እንግዲህ በቀጣይ እነዚህ ሁሉ ምልክቶች ከነዚህ ውስጥ የተለያዩ ወይም መጠነኛ የሆኑ ምልክቶች እንደዚሁም ደግሞ እንደዚህ አይነት ጠቋሚ ምልክቶች ሊኖሯችሁ ይችላሉ። ነገር ግን በተደጋጋሚ እንደዚህ አይነት ምልክቶች በተሰማችሁ ጊዜ ማድረግ ያለባችሁ መፍትሄዎችን ጠቁማችኋለሁ። እንግዲህ ይሄ ምንን ታሳቢ አያደርግም? ቅድም ያልኳችሁ መንስኤዎች ግን ካላወቃችሁ እነዚህ መንስኤዎች ማወቅ ግን መጀመሪያ በምርመራ ግዴታ ነው። በነገራችን ላይ የቻናሌ ቤተሰብ ካልሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ላይክ እና ሼር በዚሁ አጋጣሚ ቪዲዮን እያያችሁት እንዳይረሳ። ስለዚህ ዋና የሚባሉት መፍትሄዎች ምግብን በተገናኘ ቅባት የበዛበት ምግብ፣ ቅመም የበዛበት ምግብ፣ የሚያቃጥል በርበሬ የበዛበት ምግቦች እንደዚሁም በአንዴ ብዙ መብላትና ሳይበሉ ደግሞ ለረጅም ጊዜ መቆየት ለጨጓራ ሕክምና በጣም አስቸጋሪ እንዲያደርገው ከሚያደርጉ ምክንያቶች ውስጥ ናቸው። እንደዚሁም ደግሞ የምትበሉት ምግብ ትንሽ እንደዚሁም ቶሎ መሆን ይገባዋል። መጠጦች ጋር በተገናኘ ደግሞ የትኛውም አይነት ካርቦኔትድ የሆነ ወይም ሶዳ፣ ጣፋጭ ወይም የታሸጉ ጋዝ ያላቸው መጠጦችን መጠጣት የለባችሁም። አልኮልን ጨምሮ ቡና መጠጣት የለባችሁም። ጨጓራ በሚያማችሁ ሰዓት፣ ቁስለት ባለበት ሰዓት ቡና ፈጽሞ መጠጣት የለባችሁም። ብትጠጡ የሚመከረው በዋናነት ውሃ ነው። ስለዚህ ውሃ በምግባችሁ መካከል ውሃ እንደተመገባችሁም ሳይሆን ደግሞ በምግባችሁ መካከል ትንሽ እያደረጋችሁ ውሃ በተደጋጋሚ መመገብ ፍጭታችሁን ሊያስተካክለው ይችላል። እንደዚሁም ደግሞ ሲትረስ አሲድ ያላቸው በተለይ ፍራፍሬ የምላቸው ብርቱካን፣ ሎሚ አይነት ኮንቴንት ያላቸው ወይም አናናስ አይነት ኮንቴንት ያላቸው መጠጦችን ባትጠጡ ይመከራል። አብዛኛዎቹ ምግቦቻችሁ የተፈጩ ቢሆኑ ይመከራል። ምክንያቱም ጨጓራ ኦልሬዲ ህመም ላይ ስለሆነ ያለው ለመፍጨት በጣም ስለሚቸገር ያልተፈጨ ነገር ባስገባችሁ ቁጥር እንዳትቸገሩ ማለት ነው። እንደዚሁም ምግቦቻችሁ ላይ ፕሮቲን መጨመራችሁ ብዙ ጊዜ በተለምዶ ይከብደኛል ነው የምትሉት። ነገር ግን መጠኑን ቀንሳችሁ ፕሮቲን ብትጨምሩበት ይሄው ምግባችሁን በቀላሉ ቁስለት ያለበትን የጨጓራ ግልገዳችሁን ያስተካክልላችኋል። በነገራችን ላይ በጨጓራ ህመም ላይ በጣም የተሰቃያችሁ ላላችሁ የምግብ እቅድ የሰራሁላችሁ ቪዲዮ አለ። እሱን ቪዲዮ ገብታችሁ ቻናል ውስጥ ካሉት ቪዲዮዎች ውስጥ የጨጓራ የምግብ እቅድ የ7 ቀን ያዘጋጀሁት አለ። እዛ ገብታችሁ ማየት ትችላላችሁ። እንደዚሁም ደግሞ በጣም እንድታውቁት የምፈልገው በጣም ብዙዎቻችን ኮመን የሆነው በነገራችን ላይ የጨጓራ ባክቴሪያ ነው። የጨጓራ ባክቴሪያ ካለ ኢራዲኬሽን ቴራፒ ወይም የሚያጠፋ ባክቴሪያውን የሚገል መድኃኒት መውሰድ አለባችሁ። በጣም ብዙዎቻችሁ ደግሞ የጨጓራ ባክቴሪያ አለ ተብላችሁ በተደጋጋሚ አለ ስትባሉ በምንድነው ቼክ የተደረገልኝ ማለት አለባችሁ። ምክንያቱም በደም ቼክ የሚደረግ የጨጓራ ባክቴሪያ ሁሌ አለ ሊባል ይችላል። ምክንያቱም አንቲቦዲ ነው ቴስት የሚደረገው። አዲስ ኢንፌክሽን አለ የሚለውን ለማወቅ በሰገራ ቼክ ማድረግ የተሻለ ነው። ካልሆነ ዩሪያ ብሬስ ቴስትም እንደዚሁ ቼክ ማድረግ የተሻለ ነው። የምርመራ አይነታችሁን ሁሌ ጨጓራ ባክቴሪያ አለ እየተባላችሁ መድኃኒት ከወሰዳችሁ መድኃኒቱ በራሱ ጨጓራችሁን ስለሚያማችሁ ማለት ነው። ቅድም ከነገርኳችሁ መንስኤዎች በተደጋጋሚ በተለይ በጣም ከሚያስቸግረው ውስጥ አንዱ የጨጓራ ባክቴሪያ ስለሆነ እሱ ካለ መገደል ይኖርበታል። ከዛ ውጭ ግን ቅድም የነገርኳችሁ መንስኤዎች እያንዳንዱ ለምሳሌ የሐሞት ጠጠር ካለ ወይም ቆሽት ካለ ወይም ደግሞ የምትወስዱት መድኃኒት ካለ ወይም ካንሰሩ ከሆነ የትኛውም አይነት መንስኤ ከሆነ ያንን መንስኤ ሳታስነሱ የጨጓራ ህመም የተባላችሁ በተደጋጋሚ መድኃኒት መውሰዱ ብቻ በቂ አይደለም። ቪዲዮዬ ከተመቻችሁ ላይክ እና ሼር ማድረግ እንዳይረሳ። እንድሰራላችሁ የምትፈልጉት የትኛውም አይነት የህክምና ቶፒኮች ካሉ ኮሜንት ሴክሽን ላይ ጻፉልኝ። እዚህኛው ቪዲዮ ላይም ሊሆን ይችላል ወይም ሌሎች ቪዲዮዎች ላይ
አይታችሁ ሐሳብ አስተያየት ኮሜንት ካላችሁ ኮሜንት ሴክሽን ላይ ብትጽፉልኝ እመልስላችኋለሁ። እንደዚሁም ደግሞ በተለይ አሁን የጨጓራ ህመም እየተሰቃያችሁ ያላችሁት ቅድም የነገርኳችሁን የምግብ እቅድ ገብታችሁ በጣም ትጠቀሙበታላችሁ። ስለዚህ የ7 ቀን የምግብ እቅድ እንደ ሳምፕል አድርጌ ነው ያዘጋጀሁላችሁ። ይሄ የምግብ እቅድ ከእያንዳንዱ ቁርስ፣ ምሳ፣ እራት ብቻ ሳይሆን በመካከል የምታደርጓቸውን ነገሮች ከጧት ጀምሮ ያሉትን ያካተተ ነው። ገብታችሁ ማየት ትችላላችሁ። ቪዲዮዬን ላይክ፣ ሼር እና እንደዚሁም ደግሞ ቻናሌን ሰብስክራይብ ማድረግ እንዳይረሳ። እስከዛው ቸር ቆዩ።